ግን ሁለተኛ ጊዜ የፈታች ሴት ወይም ሁለተኛ ጊዜ የፈታን ወንድ ማግባት ደግሞ በጣም አሪፍ ነው ይባላል። ያ ማለት መቼም ፍቱ ማለት አይደለም። ደግሞ እንዳታዞሩብኝ ኤክስፒሪየንስ አላቸው ከሚስቱ ጋር እንዴት እንደነበረ ወይም ደግሞ አጠቃላይ የቀደመ ትዳሩ ላይ ያለውን ስህተቱን ያይና እንዳይ ደግሞ ከራሱም ካለ ከሚስቱም ችግር ካለ ይሄን ትምህርት ሰምቶ ድጋሚ እግዚአብሔር አንድ ድል ቢሰጠኝ ብሎ በቃ በጥሩ አርጌ መኖር እችላለሁ ብሎ አመሉን ጸባዩን ገርቶ ምናምን ልጓም አዘጋጅቶ የሚመጣል። ሴትም ተሆን ልክ እንደዛው አይ ቀድሞ እንደዚህ ነበርኩ አሁን እንደዚህ ማድረግ አለብኝ ብላ ተስተካክላ ትመጣለች። እና ብዙ ጊዜ ሁለተኛ ጊዜ ቻንስ ያላቸው ሰዎች በትዳር የመቆየት እድላቸው በጣም ሰፊ ነው ይባላል። የመጀመሪያ ትዳር ብዙ ጊዜ ይፈርሳል ይባላል። የመጀመሪያ ፍቅረኛ ቲኔጀር የሆኑ ማንኛውም የሃይስኩል ትምህርት በሃይስኩል ጊዜ የተዋወቁ 90% የፍቅር ጊዜ ይፈርሳል በሃይስኩልና በዩኒቨርሲቲ ደረጃ ወይም ደግሞ በወጣትነት አፍላ እድሜ ላይ የፍቅር ጊዜ ልክ ፍቅረኛ ብለሽ ደግሞ ትክክለኛ ልታገቢ የምትፈልጊውን ሰው ደግሞ በዛ አይነት መንገድ ውስጥ ገብተሽ ወደ ትዳር ገብተሽ ደግሞ ልትጣዩም ትችያለሽ፣ ልትፋችም ትችያለሽ፣ አይታወቅም። ዓለማዊ ኮንሽ ነው። መንፈሳዊ ኮንሽ ግን ትግስቱ አለ። አጠቃላይ የእግዚአብሔርን ጊዜ በጠበቁ አለ። ህሊና ይሉንታ የሚባል ነገር አለና እሱም ሆኖ ከተፋታሹ እንደገና ሁለተኛ እድል ለነፍስሽ መስጠት አለብሽ። ለምን ስጋ መንዝራ ይሆናል፣ ይቅበዘበዛል። ግን ምንድን ይባለው ይሄ በአይን ዝሙት ውስጥ መግባት ይመጣል፣ ቅናት ይመጣል፣ የበታችነት ስሜት፣ ሲንግልነት፣ ይሄ ብቸኝነት ስሜት በጣም ከባድ ያደርጋልና ወደ ግለ ወሲብነት የሚመራውም ይሄ ነው። ስለዚህ በተሻለ መጠን ለነፍስ ወይም ለህይወት እድል መስጠት ጥሩ ነው። ደግሞ መልካም ነገር ነው ትዳር የተመኘሽው ምንም ማለት አይደለም። በጣም ደስ ይለኛል እውነት በቤቱ እንደዚህ ጸንቼ ራሴን ክርስትናን አውቄ በጣም ደስ ይለኛል። በቴሌግራም ልደውል ከአሜሪካ